ለአላህ ሲል አንድ ነገር የተወሰው አላህ ለሱ የተሻለ ኸይር ምትክን ይሰጠዋል ይላሉ። ዛሬ ላይ ሰዎች በመኖርበት ተጨባጭ ውስጥ በዱንያ ላይ ያለን ግንኙነት ወይም ደግሞ ትስስር ብዙ ጊዜያቶች ሙሐረማት ላይ እንድንወድቅ ስህተት ላይ እንድንገኝ አላህ Subhanahu Wa Ta'ala መመሪያው እንድንጥስና ያልተፈቀዱልን ነገሮች እንድንዳስስ የሚያስገድደን ነገር እየተፈጠረ ያለው አላህ ለኛ ያዘጋጀው መልካም ነገርና የተወሰደልን መቅዱር የሆነው ነገር ከኛ እጅ እንደማያመልጠን ማወቅ ስላልቻልንና ኢማኑ እዛ ደረጃ ስላልደረሰ ነው። ለአላህ ብለን የምንተዋቸው ነገሮች አይደለም ለአላህ ብለን የምንሰራቸው ለአላህ ብለን የምንተዋቸው ነገሮች የተሻለ ምትክንና መልካም ነገርን ያመጣሉ። በእስልምና ታሪክ ውስጥ ከተስተዋሉ በዚህ አይነት ባህሪያቶች ውስጥ ሰዎች አላህን በመፍራታቸው አላህን ፈልገው ያደረጉት ነገር ያስገኘላቸው ዋጋ ሊያሳይ የሚችሉ ማሳያ የሆኑ ሐሳቦችን ለማንሳት ሞክራለሁ። ብዙዎቻችን የተዘፈቅንበት ሐያት ስለሆነ አብዛኞቻችን ዱንያ ላይ ዛሬ ይዘን መገኘትን ትልቁ የህይወት ግብ አድርገን የተሻለ ነገርን ለመኖር ከማሰብና የተሻለ ነገርን ከመፈለግ አንፃር የአላህ Subhanahu Wa Ta'ala ትእዛዝ እየጣስን መመሪያዎቹን እያፈነገጥን ክልከላዎቹን እየጣስናቸው ድንበር አልፈን የምንጓዝበት ሂደትና በረካ የሌለው ሐያት እየኖርን እንገኛለንና ለምንድን ነው ለዛ የምናደርገው? እኛ በብልጣታችን በፍጥነታችን የምናመጣው ነገር ኑሮ ነው አይደለም፣ ሊሆንም አይችልም። አንድ ሰው የተቀደረለትን እንጂ ሊያገኝ አይችልም። ይሄ ነው መልእክቱ ወይ ሆኖ ትምህርቱ የሚሆነው። እኛ አላህ ከወሰነልን ውጭ ልናገኝ የምንችለው አንዳች የለም። አላህ የወሰነልን ደግሞ መቼም ቢሆን አትቀርም። አንዲት ብር በእኛ ህይወት ውስጥ ቀርታ ህይወታችን አታልፍምና ያን እንዴት እናረጋግጠው እንችላለን ወይ እንዴት ተግባራዊ እናደርገው እንችላለን የሚለው ሁለት ነገሮች አነሳለሁ። የመጀመሪያው ላነሳም ወደው ሰይድና አሊ ኢብኑ አቡ ጣሊብ ፊም من الايام አንድ ለት መንገድ ወጥተው አንድ ነገር ገጠማቸው። ሰላት ሰዓት ደረሰባቸው። ሰላት ሰዓት መስጊድ ሊገቡ ሲሉ እንግድነት የሄዱበት ቦታ ላይ ስለነበር አንድ ወጣት ልጅ መንገድ ሲያገኙት ፈረሳቸው እንዲጠብቅላቸው ከነስንቃቸው ሰጡት። አሊ ኢብኑ አቡ ጣሊብ ሰላት ሰግደው ሲወጡ ለዘለ ልጅ አንድ ንያ ነይተው ወጡ። ይሄ ልጅ ለጠበቀበት 2 ዲርሃም ሊሰጡት ወስነዋል። ነገር ግን ሲወጡ ልጁ የለም። ልጁ ብቻ አልነበረም ያልነበረው ኮርቻውን ይዞት ሄደዋል። ኮርቻውን ወደ ገበያ አውጥቶታል። ገበያ ሽጦታል። አሊ ኢብኑ አቡ ጣሊብ ገበያው የት እንደሆነ ጠይቀው ኮርቻው የተሸበጠበት ቦታ ላይ ደረሱበትና አገኙት። ሰውየውን ይሄ ኮርቻ የኔ ነው ልግዛህ አሉት። ወጣቱ መጥቶ ነው የሸጠልኝ አላቸው። ስንት ነው የሸጠልህ ብለው ሲጠይቁት 2 ዲርሃም አላቸው። ሱብሃንአላህ ለይሰ ሪዝቁ ቢልዐጀል አሉ አሊ ኢብኑ አቡ ጣሊብ። ርዝቅ በፍጥነትና በብልጠት አይደለም አሉ። እኔ በሐላል አዘጋጅቼለት ያችኑ ሄዶ በሐራም ፈለጋት አሉ። የተዘጋጀውን ነው የምንፈልገው። በእኛ ብልጠት የምናመጣው አንዳች ነገር የለም። አላህ ከወሰነው ውጭ ደግሞ ልናመጣም አንችልምና ይሄ መሰረት በማድረግ ለአላህ ብለን የምንተዋቸው ነገሮች የተሻለ ምትክን ይዘው ይመጣሉ። ትልቅ ነገርን እዚህ ላይ ማንሳት ወዳለው አቡበከር ኢብኑ በዛዝ የሚባሉ ጠበቃት ኢብኑ ረጀብ አልሐንበሊ ላይ አንድ ታሪክ ይወሳል። አቡበከር ኢብኑ በዛዝ በአንድ ወቅት ተርቤ ይላሉ ምግብ አጥቼ ምግብ ፍለጋ ዳቦ ፍለጋ ከተማ ወጣሁ ይላሉ። ከተማ ስዞር አንድ የተጠቀለለ የሐር ጨርቅ አገኘሁ ይላሉ። ያን የሐር ጨርቅ አነሳሁት ቤት የወሰድኩት ስከፍተው በጣም ውድ የሆነ የአንገት ጌጥ ሉል ነው፣ ዳይመንድ ነው። በጣም ውድ የከበረ ድንጋይ ነው። እዛ ውስጥ ትልቅ ነው እንደነበረ ቋጥር ያስቀምጬ አሁንም ዳቦዬን ፍለጋ ስወጣ መሀል ከተማ ላይ አንድ ሰው አዋጅ አውጃል፣ ነጋሪ ይናገራል። እባካችሁ እንደዚህ አይነት የአንገት ጌጥ ያገኘ ሰው የኔ ነው ካሳውን እከፍላለሁ ይመልስልኝ አሉ። ጠሩት። ሰውየው እቃው ምን አይነት ነው አሉት። እንዲህ አይነት የታሰረበትን ጨርቅ ሐሩን ከለር ሳይቀር ነገራቸው። ኢዘን ያንተ ሐቅ ነው ትክክል ነው አሉት። ና ቶሎ አሉ። ቤት ወሰዱና ሰጡት። ሰውየው ቃል በገባው መሰረት 500 የወርቅ ዲናር ካሳውን ሊከፍላቸው ብር ሲያወጣ አልወስድም አሉት። እኔ ጀዛዬን ካላህ እንጂ ከሰው አልፈልግም፣ ይሄን ነገርም ካንተ አልወስድም አሉት። ሰውየው ብዙ ለመናቸው አልሆነም። መጨረሻ ላይ ሰውየው አላህን ይስጥልኝ ብሎ እንደዚህ አይነት ታማኝ ሰው በዚህ ዘመን በማግኘቱ ተደስቶ ከሳቸው ጋር ሊለያይ ሲወጣ አንድ ነገር በጭንቅላቴ ውስጥ መጣ። ርቦይ ዳቦ ፍለጋ ነበር የወጣሁት። ዳቦውን አላገኘሁም። ቢያንስ ይሄን ሰውዬ ካሳውን እንኳን ባልቀበል የአንዲት ዳቦ መግዣ መጥቶና አንዲት ድርሃም ልውሰድ ልጠይቀው ፈለግኩ አሉ። ግን አላህ አጅርህን ወስደሃል ብሎ የውመል ቂያማ ባይሳጣኝስ ብዬ ፈራሁና ተውኳት ይላሉ። ከረጅም ጊዜያት በኋላ ወደሆነ ሀገር እንቅስቃሴ ነጋዴዎች ጋር ለማድረግ ጀልባ ላይ ወጣን። ጀልባ ላይ እየሄድን ባለንበት ሰዓት ላይ ያልተሰበ ማዕበል ድንገተኛ ይመጣና ጀልባዋን ያናውጣት ጀመር። መንገድ እንድትጥስ ያደርጋታል። መጨረሻም ላይ ጀልባዋ ወደ መሰባበርና ወደ መስጠም ውስጥ ገባች። ብዙዎቹ ገርቅ ሆነው ውሃ ውስጥ ሰጥመው ሞቱ። ከዛ ውስጥ አላህ Subhanahu Wa Ta'ala በማዕበል ተፍቶኝ የሆነችን ጨላሁኝ ተርፌ አንድ ደሴት ላይ ባህሩ ተፋኝ ይላሉ። የከተማ ሰዎች አንስተው ሕክምና ያደረጉላቸው፣ ያዟቸው፣ ተንከባከቧቸው። አቡበከር ኢብኑ በዛዝ ከዛ በኋላ መስጊድ ተቀምጠው ቁርአን ሲያስተካክሉ የተሳሳተውን ሲጽፉ ያለውን ሲያርሙ ሲመለከቷቸው የአካባቢ ማህበረሰቦች ጃሂሎች ናቸው፣ ኡምዮች ናቸው፣ አያውቁም። አረብኛ ማንበብ ትችላለህ? አዎ አስተምረን። መጻፍ ትችላለህ? አስተምረን ያሉ የአካባቢ ማህበረሰብ ተዓልቅ ሆነባቸው። እንደዚህ አይነት ዓሊም ስላልገጠማቸው ተደሰቱ። ከነሱ እንዳይሩቁባቸው ፈለጉና እሳቸውን ለማስቀረት አንድ ሐሳብ አቀረቡ። ምንድነው ያቀረቡላቸው ሐሳብ? እኛው ጋር ብትኖር ከኛ የሆነች አንዲት ሴትን ብንድርህ ይሏቸዋል። መርሃባ ብለው ይቀበላሉ። መርሃባ አሏቸው። ያ ነገር ምን ሆነ? አቡበከር ኢብኑ በዛዝ ያቺ ሴት ሊድሯቸው ወደ መስጊድ ይዘዋት ይመጣሉ። መስጊድ ይዘዋት ሲመጡ
ልጅቱ መስጊድ ስትገባ ሲመለከቱ የሆነ ነገር ተመለከቱና ደነገጡ። ያዩት ያ ጠፍቶ አግኝተውት የነበረው የአንገት ጌጥ እዛች ልጅ አንገት ላይ ነው ያለው። እሷን ማየቷን ትተው የአንገት ጌጡን በትኩረት ሲመለከቱ ያያት የልጅዋ ወሊ ያ ሼክ ከሰርት ቀልብ ሐዲህ ለቲማ የዚች የቲም ልጅ ቀልብ ሰበርክ፣ ልብ ሰበርክ፣ እባክህ እሷን ማየት አንገት ጌጧን ታያለ ሲል እኔና የአንገት ጌጥ ታሪክ አለን አሏቸው። ምንድነው ታሪክ ብለው ሲጠይቋቸው ነገሯቸው። መስጊድ ላይ ያለ ሁሉ ሰው በተክቢራ ጮኸ። ምንድነው ምክንያቱ ብለው ሲሏቸው የዚች ልጅ አባት ከሐጅ እየተመለሰ እዚህኛ ደሴት ላይ ሲደርስ መንገድ ላይ ታመመ። ከዛሬ ነገ ይድናል ብለን እያሰብን መዳን ሳይችል ቀረ። ልጁን ይዞ ነበር። መጨረሻ ላይ ሞተ። ሊሞት ሲል ግን አንድ ወስያ ተናገረ። በዱንያ ላይ አንድ አማና ያለው ሰው አግኝቼ እቺን የአንገት ጌጥ አግኝቶ የሰጠኝ ሰው አለ። ያን ሰው አላህ አገናኝቶኝ ልጄን ብድረው እያለ ይመኝ ነበር። የአላህ ተአምር ይሄንን አሳየን አሉት። በጣም የሚገርም ነበር። አቡበከር ብን በዛዝ ያንን ገንዘብ ሚስቲቱ ልጅቱን አገባት። እሷን አግብቷት ሁለት ልጅ ወለዱላት። ሞተች። ገንዘቡን ወረሱት። በመቶ ሺዎች የሚቆጠር ዲናር ሸጡት። ዛሬ ድረስ የምኖረው እኔና ደረሶቼ በሱ ገንዘብ ነው ይላሉ። ለአላህ ብለው ተውት ነገር አላህ ዘንድ ያለውን የሚሰጠውን ክብር ተመልከቱት። ያገኙትን ዋጋና ደረጃም እዩት። ይህ ነው እስልምና። ለአላህ ብለን ምን ተው ነገር ሁለት ሀገራችንን ያረጋግጥልናል። የዱንያን ሰላም፣ የውስጣችንን መረጋጋት፣ ሳቲስፋክሽን የሚባለው ነገር ያመጣልናል። አኺራም ላይ ከአላህ ቁጣ ይጠብቀናል። የአላህን ጀነት በሰላም እንድንጎናጸፍ እድል ይሰጠናል። ዛሬ ላይ ያለ ስግብግብነት ያለ መቅበዝበዝ በተለያየ አይነት መልኩ ዱንያን በእኛ ፍጥነት አቅል ብልጠት የሚመጣ መስሎን ሐራሙን ሐላሉን እየቀላቀልን የምንኖር ሰዎች የተወሰነልን እንጂ አናውገኝም፣ የተወሰነልን እንጂ አይደርሰንም። ስለዚህ ቀስ ረጋ ብለን አላህ ለኛ የከተባትን ነገር በሐላል መፈለግና ሐላሉ ላይ መገኘት የራሳችን ግዴታ መሆኑን ልናውቀው ይገባል። ያን በማድረጋችን ከሁለት ሀገር ኪሳራም እንድናለን። ይህን ነው ላስታውሳችሁ የምፈልገው። ዱንያችን አኺራችን አምሮ ለመውጣት ከፈለግን በዚህ አይነት የህይወት መስመር ውስጥ እንገኝ። ያ መሆን ካልቻለ ግን ችግር ውስጥ ነን ያለነው። ዱንያም ላይ ደነክ ነው፣ ጨለማ ነው። አኺራም ላይ ሌላ የሁለት ሀገር ጨለማ ነው። ቁርአኑ እንደሚለው ذلك هو الخسران المبين ይህን የሁለት ሀገር ጥፋት የሁለት ሀገር ኪሳራ ይለናል አላህ Subhanahu Wa Ta'ala። ኪሳራችን ዳብል እንዳይሆን በዱንያም ሳንደሰት አኺራም ላይ ደግሞ የአላህን ቁጣ ለመጎናጸፍ ራሳችንን ባናሽቀዳድም መልካም ይሆናል ብዬ አምናለሁ። አላህ Subhanahu Wa Ta'ala ሰምተው ከሚጠቀሙት ስራ ላይ ከሚለውጡት ራሳቸውን በአላህ ፍራቻ ከሚያንጹትና ለአላህ ብለው ትተው የሁለት ሀገር ካሳን ከሚያገኙት ሰዎች አድርገን ኢንሻአላህ በቀጣይ እንገናኛለን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።